አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እስኪ ዛሬ ትንሽ የዶሮ ወጥ እንሰራለን ማለት ነው። አነስ ያለች ምክንያቱም ያው ለኔ ብቻ አይደለም አረቦች የኛን ወጥ ብዙም ያቃጥላቸዋል አይወዱም ማለት ነው። እስኪ ለበዓል ለኔ ብቻ የምትሆን ሰራ እናድርግ ማለት ነው አብረን። ይሄ እንግዲህ እንደምታዩት የኢትዮጵያ ወጥ ሽንኩርት ብዛት ያለው ይፈልጋል። ይሄን ይመስላል የተከተፈ ሽንኩርት ያው በማሽን ፈጨት አደረኩት። እስኪ አብረን እናያለን፣ እናቁላለዋለን እና እስኪ ዶሮውን ደግሞ እዚህ ጋር አጠብ አድርገን በጨው ዝብዝፍ ያለው እና ያው በአንድ እጄ ካሜራ ይዤ ስለሆነ ይንቀሳቀሳል። እንግዲህ ይቅርታ እጠይቃለሁ። ይሄን ይመስላል። እስኪ እናቁላላውና በደንብ ሽንኩርቱ ይብሰልና ደግሞ እንትን እንላለን ማለት ነው። አሳያችኋለሁ የምጨምራቸውን ቅመሞች፣ ከዛ ዶሮአችን እንዴት እንደምንጨምር። በርበሬ ታውቃላችሁ፣ የኢትዮጵያ በርበሬ የለም እዚህ ጋር ኖርማል ይሄ ፓፕሪካ የሚሉት ቀይ በርበሬ ያለ እሱን ያው ቅመም ለብቻው ካዘጋጃችሁ ምንም እንትን አይልም ነው እንጂ ያው በርበሬ የለም። ከየት ይመጣል? እና እኛ ስለምን ይቀርብናል ለበዓል ብለን ዶሮ ወጥ ልንሰራ ነው ባለን ነገር በፓፕሪካ የሚሆን ባለ በርበሬ የሚሆን በቲማቲም የሚሆን በቃ ማመሳሰል አለ አይደል? እንዳይደብረን እናመሳስላለን አብረን እና ትንሽ ጠብቁ። ሽንኩርቴ በደንብ ሽንኩርታችን ይብሰልና በድጋሚ ይመጣል። ቅድም አሳይቻችሁ ነበር ሽንኩርቱን። አሁን ይሄን ይመስላል። ዛሬ በጣም ቅመሞች ሰሩት እያደረጋችሁ እንደ ትንፋሽ ሌላ ከለር እንዲኖር ያደረገው መሰለኝና ያለ ይሄን ይመስላል ሽንኩርቱ። በደንብ አቁላላ ነው። ያው ዘይት እኛ የኢትዮጵያ ወጥ ስንሰራ ዘይት በዛ እናደርጋለን። ግን አሁን ዶሮአችንን እኔ ዶሮዬ ለምን ቢጫ እንደሆነ ልንገራችሁ። እኔ በእርድ ሲታጠብ ዶሮ እወዳለሁ ማለት ነው። በእርድ ሲዘፈዘፍ ዶሮ ደስ ይለኛል። በእርግጥ አለማድረግ ይቻላል። አለማድረግ ሎሚ፣ እርድ ደስ ይለኛል ማለት ነው። ይሄን ይመስላል። ያው የዚህ ሀገር ዶሮ ታውቃላችሁ ቢላረፍ ሲልበት ቶሎ ብሎ እንትን ይላል። እንትን ማለት ባህሪ ምንድን ነው የሚባለው? ስርዓቱን ይዞ አይገነጣጠልልንም። ግን ሞክሬያለሁ ይሄን ይመስላል። ወላሂ ጋር ነው እንደ ኢትዮጵያ ዶሮ። የኢትዮጵያ ዶሮ እኮ ታደክማለች ለመገንጠል ምናምን። የዚህ ሀገር ዶሮ ምግቡ ስለተመቸው ወፍራም ስለሆነ የሚሆን አላውቅም፣ ብቻ ቶሎ ብሎ ነው እንትን የሚለው ማለት ነው። ይሄን ይመስላል ዶሮአችን በደንብ እየተሰራ። ምንድን ነው የተጠቀምኩት? በርበሬ ይሄን ነው። የመዳም ቅመሞች እኛ የምናገኘውን አውቃለሁ። ይሄንን ፓፕሪካ እንዴት ነበር መሰለኝ? ይሄ ፓፕሪካ ይሄን አረኩኝና ከዛ ምን አደረኩኝ? ቅመም አዘጋጀሁ እኔ በራሴ ቤት ውስጥ ማለት ነው። በርበሬ የኢትዮጵያ በርበሬ ስለማይገኝ ማለት ነው። ቅመሙ ይሄ ነው። ላሳያችሁ ነበር በአንድ እጄ ካሜራ ስለሆነ። ጥቁር አዝሙድ፣ ነጭ አዝሙድ እና ትንሽዬ ከሙን ይሉታል አረቦች፣ እኛ ጋር ሰባት ቅመም ነው ስሙ። እሱን አመስኩት። ይቅርታ ይሄ ንፋስ ማውጫው ሽታ ማውጫው ይጮህ ነበር እስካሁን። ልብ ብዬ ሳልለው ካላጠፋላችሁ ድምጽ ይኖረዋል አሁን። እና እሱን ቅመሙን ፈጨሁኝ፣ አመስኩኝና ፈጨሁ ማለት ነው። ምክንያቱም ይሄ በርበሬው እንደ ኢትዮጵያ በርበሬ ስላላለም እንደዚህ አይነት ቅመሞች ያስፈልጉናል። እና ቅመም አደረኩበት። ማመሳሰል ነው የሚባለው። የኢትዮጵያ ዶሮ ግን ከምንም አይገናኝም፣ ከምንም እርግጠኛ ነኝ። ያው ግን ማመሳሰል የሚባል ነገር አለ። እና ታዳኛ በበዓል እያማረን ግዴታ የኢትዮጵያ ዶሮ አልተገኘም ብለን ሳንበላ መዋል የለብንም አይደል ሀገሬ። እና ሌላ ነገር የሚጨምረው ቅቤ ነው። በስሎ ሲያልቅ ቅቤ ደግሞ የዚህ ሀገር ቅቤ ነው፣ የኢትዮጵያ ቅቤ ሳይሆን የዚህ ሀገር ቅቤ ጨምርበታለሁ፣ አንድ ማንካ ማለት ነው። እና ይሄን ይመስላል። እስኪ ላብስለውና እመጣለሁ በድጋሚ። ይሄን ይመስላል ዶሮታችን እየበሰለ ነው።
ዛሬ እኔ ጋር ናችሁ። የበዓል እኔ ጋር ናችሁ። ብዙም ቅባት ነገር አላበዛም፣ ምክንያቱም ያው ጥሩ ስላላደለ ያለውን የቻልኩትን ያህል አድርጌያለሁ። ግን ከዚህ በላይ ቅባት መብዛት አልፈልግም። ያው ታውቃላችሁ የእኛ ሀገር ዶሮ ወጥ ሲሰራ በጣም ቅባት እንዲበዛበት ይፈልጋል እና ይበቃል ባይ ነኝ እኔ እና ይሄን ይመስላል። የጋናችሁ ለበዓል አሁን ትንሽ ቀረውን ይመስባለሁ። ይህንን ቅቤ እጠቀማለሁ። 2 ማንካ የሚሆን እጠቀማለሁ። ይሄ ኢትዮጵያ ቅቤ አይደለም፣ እዚህ ሀገር ቅቤ ብለው የሚገዙታል ተነጠረ። እሱ ነው የምጠቀመው። ያው ቅመም ስላለው ወጡ ትንሽ ጣዕሙን ያጠፋዋል በሚል ነው እና እነግራችኋለሁ። መጀመሪያ መግቢያ ላይ ወጡን ስሰራ ማመሳሰል ነው ብያችሁ የለ ማመሳሰል ነው። ቅር እንዳይለ እንዳይከፋና ሀገር ቤት በዓል ሲሆን ምናምን እንዳይከፋን እነዚህ እንሰራና እናመሳስላለን ማለት ነው። እናመሳስላለን። በቃ እኛም ስጋ በላን ዶሮ በላን ያው አዘጋጀን ይባላል ማለት ነው። የዱቄት እንጀራ እንሰራለን። ራሳችንን ለጊዜው እንዲያል እንሸውዳለን ማለት ነው። እንቁላል እስኪቀጥል አድርጌ ጨመር አደርግበታል። ታውቃላችሁ የመዳም ቅመሞች እንቁላል ብዙም ያን ያህል ፍቅሩ የለንም። ያው ብቻ ወጉ እንዳይቀር ነው የሚባለው፣ የሆነ ባህሉ እንዳይቀር ነው እንጂ እንቁላል ያን ያህል እንትን አንልም። እስኪ 2 ወይም እንደዚህ ከቀየ ጨምርበታለሁ ማለት ነው። እንቁላል ስንጨምር ግን ማለት አለ በቢላ ወጋ ወጋ ማድረግ አለብን። ቅባት ወደ ውስጥ እንዲገባና ጣዕም እንዲኖረው ማለት ነው። ያወጡ ጣዕም ወደ ውስጥ እንዲገባ ማለት ነው። ምክንያቱም ምን ያህል ትንሽ ጊዜ ስለሆንኩኝ እንቁላል እስከሚጨመርበት ሰዓት ድረስ እና በቪዲዮ ላላደርግላችሁ እችላለሁ ብዬ ነው የነገርኳችሁ ማለት ነው። ይሄን ይመስላል የዶሮ ወጥ ሰራሁኝ። በቃ ራሴን ለመሸወድ ዝግጁ ሆኛለሁ ማለት ነው። ይሄን ይመስላል እና ሀባይቢ በተረፈ ይሄን ይመስል ነበር። እንደዚህ ሰራን። በዓሉን እኛ ሀገር ቤት ያሉትን ስናስታውስ እንደዚህ በላ እናደርጋለን ማለት ነው እና መልካም አረፋ እንኳን አደረሳችሁ።